ይቅርታና ናርዲ ምን አስለቀሳት? ናርዲ ይቅርታ እንድትጠይቅ ምንድን ያስገድዳት? እንደምንም ብዬ መልእክቴን እጨርሳለሁኝ። ሙሉ ቪዲዮን ይመልከቱት፣ ታተርፋላችሁ። በሰማይ ያለውን አባታችንን እያሰብኩት ነበረ እና እዚህ ጋር ደግሞ ጥቅስ አስቀምጬላችኋለሁ፣ ሄዳችሁ አንብቡት። ኢየሱስ ክርስቶስ የተናገረውን ማለት ነው። እናንተ ክፉዎች ሆናችሁ ሳለ ለልጆቻችሁ መልካምን ማድረግ ካወቃችሁበት የሰማይ አባታችሁ እንዴት አብልጦ መልካምን ነገር አያደርግላችሁ እያለ ይናገር ነበረ። እግዚአብሔር አባታችን ነው። እግዚአብሔር አባታችን የሆነው ዛሬ አይደለም። እግዚአብሔር አባታችን የሆነው ገና በእናታችን ማህፀን ሳያስቀምጠን በፊት ማለት ነው። ይቅርታና እንደምንም ብዬ መልእክቴን እጨርሳለሁኝ እና ዛሬ ጌታ ያስተማረኝን የእውነት ልንገራችሁ፣ ትባረኩበታላችሁ። እኔ በጣም ነበረ ልቤን ሲደግፈውና በቃ ልቤን ሲያሞቀው የነበረው። ማለዳ ላይ ልጆቼን እየሸኘሁኝ ልጆቼ በቃ ጫማቸውን እያደረጉ ጃኬታቸው ምናምን ረሽ እያደረጉ ማለት ነው አባታቸው ሊወስዳቸው ወደ ትምህርት ቤት እየተራወጡ ነው ያሉትና ዝም ብዬ አያቸው ነበረ። ምንም ነገር አይፈሩም። ወይንም ደግሞ እኔ ወይንም አባታቸው እናበላቸው ይሆን እናጠጣቸው ይሆን፣ ዩኒፎርም ቢጎድላቸው፣ ጫማ ቢጎድል፣ ልብስ ቢጎድል፣ ማታ በቃ ቢተኙ ቢነሱ እቤት ውስጥ ያለምንም ፍርሃትና በእኛ ላይ በጣም ዲፔንድ ከመሆናቸው የተነሳ ሲያኮርፉ፣ ሲጣሉን፣ ስንገስጻቸው እምቢ ሲሉን በቃ የሚሆኑትን ሁሉ ማለት ነው በቤት ውስጥ ፍጹም በሆነ ኮንፊደንስ ወይንም ደግሞ እምነት ይኖራሉ። በቃ አውጥተን እንደማንጥላቸው ያውቃሉ። ጥፋት ቢያጠፉ እያወቁ ራሱ አንዳንድ ጊዜ ጥፋት ያጠፋሉ። ያ እንደሚያናድደኝ ያውቃል። አባቱንም እንደሚያስቆጣ ያውቃል። ግን ከቁጣና ከመገሰጽ የበለጠ ነገር የሆነ አንቀን አንገለውም፣ አውጥተን አንጥለውም። ሶስቱም ልጆቼ ማለት ነው እና ወደ ትምህርት ቤት ይዟቸው እየሄደ ዛሬ ጠዋት ወስዶ እንደሚያደርሳቸው ያውቃሉ። ዴስቲኔሽኑ የት ነው? ትምህርት ቤት ነው። መንገድ ላይ አውጥቶ ይጥለን ወይ መንገድ ላይ በቃ ውረዱ ይለን ወይ ምናምን ብለው በፍጹም አያስቡም። ልጆቻችን በእኛ ላይ ያላቸው ትልቅ የሆነ እምነት ማለት ነው። በቃ ራሳቸውን ጥለውብን ነው የሚኖሩት። መግባቸዋለን፣ እናጠጣቸዋለን፣ የሚያስፈልጋቸውን ነገር ሁሉ ለነሱ ሰክሰስ እኛ አሁን በነሱ ላይ ብዙ ነገር ነው ስፔንድ የምናደርገው። ወደ አባቴ ወሰድኩት፣ ወደ ጌታ ማለት ነው። ወደ ጌታ ወሰድኩት ይሄንን እና በጣም በቃ እግዚአብሔር አባታችን ነው። በሱ ላይ እንድንደገፍበት ወላጆች እንዳልኩት በእውነት ስሜቱን በጣም ታውቁታላችሁ። ልጆቻችሁ የፈለገ ነገር ቢሆን የፈለገውን አድርጋችሁ እንደምታሳድጓቸው በእናንተ ላይ ኮምፕሊት የሆነ እምነት አላቸው እና እግዚአብሔር ከምንም ነገር በላይ ማለት ነው የሚፈልገው እንደ አባት እንድናየው ማለት ነው። እንደ አባት እንድናየው በተለይ ደግሞ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷል ይላል። እግዚአብሔር ከኛ የሚጠብቀው ነገር የለም እንድናደርግለት የሚፈልገው ከመታዘዝ ውጪ ማለት ነው። ከመታዘዝ ውጪ ምክንያቱም እግዚአብሔርን መታዘዝ ደስ ስለሚያሰኘው ማለት ነው። መታዘዝ የምንታዘዘው ደግሞ አንድ ልጅ ለአባት እንደሚሆነው ማለት ነው። የፈጠረን አባታችን እግዚአብሔር እንደ አባት እንድንወደው፣ እንደ ልጅ እንድንቀርበው፣ እንደ ልጅ ማለት ነው። ለእግዚአብሔር ልጅ እንሁንለት። እንደ አባት የሰጠንን ፍቅሩን ኤክስፕረስ እንዲያደርግ በእኛ ውስጥ እንዲገልጠው ልባችንን እንክፈትለት። ልባችንን ከፍተን እንስጠው። አባት
ስለሆነ ማለት ነው እንደ ልጅ እንሆንለት። እኛ ልጆቻችንን ወስደን ትምህርት ቤት እንደምናደርስ ከትምህርት ቤት ደግሞ ፒክ እንደምናደርጋቸው እንደማንረሳቸው እንደማንተው እንደማንጥላቸው ሁሉ እግዚአብሔር አባታችን መድረስ ያለብን ቦታ ያደርሰናል። ሙሉ የሆነ ራሳችንን በእሱ ላይ እንጣለው። ናርዲ ይህን እያወራች ሰሞኑን የገጠመኝን አንድ ነገር ልንገራችሁ። እንደተለመደው ከቤታችን በታች ወዳለው ሱቅ የሚያስፈልገኝን ለመሸመት ጠጋ ብዬ ያለው አንድ አባት አጠገቡ ለሚያለቅስ ሕፃን ልጅ ብስኩት እዚያ አይሸጥም፣ ብስኩት መሸጥ አቁመዋል ይለዋል። ልጁም ማልቀስ አላቆም ባለ ጊዜ የባለሱቁን ስም ጠርቶ ብስኩት አላችሁ ሲለው ባለሱቁን በምላሹ የለም ይላል። ልጁ ማልቀሱን ቀጠለ። አባዬ ብስኩት ብስኩት። አባትም ኮስተር አለና ብስኩት የለም ወደ ቤት እንሂድ ይላል። ትንሽ ሄድ ካለ በኋላ አባት ተመልሶ ባለሱቅ ወተት ስጠኝ በማለት ወተቱን ገዝቶ ወደ ቤታቸው ሄዱ። ይህ አባት ለልጁ ብስኩት አለመግዛቱ ልጁን ስላልወደደው ወይስ ለልጁ ክፉ አባት ሆኖ ነው? አይደለም። አባት ሁልጊዜ ለልጁ መልካምና የተሻለን ነገር ስለሚያስብ ልጁ ወተት እንጂ ብስኩት ስለማያስፈልገው የተሻለውን ገዝቶለት እነርሱ ሄደዋል። ዛሬም እኛ የምንፈልገውን ሳይሆን እግዚአብሔር የሚያስፈልገንን እንዲሰጠን በልጅነት ማንነት እንድንመላለስ እመክራችኋለሁ። መጽሐፍ እንዲህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ልጅ ስንሆን አባት ያስብልናል። ልጅ ስንሆን አባት የሚያስፈልገንን ይሰጠናል። ልጅ ስንሆን አባት ለመሆን አይከብደውም። ናርዲ ይህን መረዳቷን ስታጋራ እኔ በጣም ነበር የተነካሁት። እናም ወገኖቼ እግዚአብሔር አምላካችን በሥጋ ከወለዱን እናትና አባት የበለጠ ለእኛ የሚያስብልንና የሚጠነቀቅልን አባታችን እንደሆነ አውቀን በእርሱ ላይ ያለን መታመናችንን እንጨምር። የሰው ልጅ በባህሪው ክፉ ሲሆን ለወለደው ልጁ መልካምን ማድረግ ከቻለ ፍቅር ማንነቱ የሆነው ነፍስን እስከ መስጠት ድረስ ያለ ምክንያት የወደደን ጌታማ ይልቁንስ እንዴት አብልጦ መልካምን አያደርግም? ጌታ እንድናምነውና እንድንታዘዘው ይርዳን። ተባረኩ።